ስለ ሐዘን፣ ስለ መከራ፣ ስለ ስሜት፣ ስለ ህመም ብዙ ነገር ተናግረዋል። በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ስለምን ትተኛላችሁ ትጉና ጸልዩ ብሎ ደቀ መዛሙርቱን ሲያስተምራቸው ጌታ እሱ ግን በሚደንቅ ህመም በሚገርም ስቃይ የደም ነጠብጣብ የሚመስል ላብ ያልበው ነበር ይላል። የምን ነጠብጣብ? የምን ወገኖቼ? እንደዚህ አይነት ስሜት የሚሰማቸው ከዓለማችን ጥቂት ሰዎች ብቻ ናቸው። ጥቂት ስሜት ሰው ከባድ የሆነ ደረጃ ላይ ሲደርስ ብቻ ነው በዚህ ደረጃ ሊታመም የሚችለው። ሳይንቲስቶቹም ሌላው ቢቀር እንኳን ክርስቶስ የተገረፈበትን ጅራፍ አንስቶ ብዙ ተመራምረውበታል። ላለፉት ረጅም ዓመታት ጀርባ ላይ ሲያርፍ ከጀርባ ላይ የነበረውን ስጋ ቆርሶ የሚያነሳ አጥንት የተዘጋካበት ብረት ያለበት ጅራፍ ነው። በዚያ ጅራፍ አንድ ሰው 6666 ጊዜ አይደለም 600 ጊዜ 6 ጊዜ ተገርፎ ህመሙን ተቋቁሞ መኖር አይችልም። ህመሙ በጣም ከባድ ስለሆነ የክርስቶስ መከራው በዛ ደረጃ ተነግሮ በማያልቅ ደረጃ በጣም ከባድ ነበር። በጣም የሚገርማችሁ 72 ጉንጉኖች ከእሾ ከተክል የስነ ተክል የእጽዋት ተመራማሪዎች ያንን እሾህ ጥናት አድርገውበት ከሚስማር ሁሉም ሚስማር አንድ አይነት አይደለም። ይሄንን ግድግዳ የሚበሳ ሚስማር አለ፣ የማይበሳ ሚስማር ደግሞ አለ። በተለይ ሙያተኞች ታውቁታላችሁ። ኢየሱስ ክርስቶስ ላይ የተሰካው ኢየሱስ ክርስቶስ የደፋው ያ የእሾህ አክሊል ከሚስማር 1 እጥፍ 2 እጥፍ 3 እጥፍ ድረስ የመጠንከር አቅም አለው። አጥንት በስቶ የውስጠኛው አእምሮ ክፍል እስከሚገባው ድረስ ያም ነበር። በጣም የሚገርማችሁ ከዚህ ከኔ እጅ ሰዓት በላይ ወደ 25 አጥንቶች እንዳሉ የሕክምና ምሁራን ይናገራል። እዚህ አካባቢ ደግሞ የነርቭ ሲስተም አለ። እዛ የነርቭ ሲስተም ላይ መወጋት ህመሙ በጣም ከባድ ነው። እንግዲህ ወገኖቼ ህመም መናገር ደስ የሚለው ህመም ለሚያክሰው የገንዘብ ችግር ያለበት ድህነት ለሚያክሰው ስለ ድህነት ብታወራ ይገባዋል። በኬክ ያደገን ሰው ስለ ድህነት ብታወራው ለሱ ብርቁ። ምንም የሚገርመው ልክ የታላቋ የእንግሊዝ ነው የምን ሀገር መንግስት ልጇ የዚህ ሀገር በራብ የተጎዱ ሰዎች ለምን ኬክ አይበሉም እንዳለች ለሷ ርካሽ ምግብ የሚባለው ኬክ ነው። እዚህም ግን አዳማም አዲስ አበባ ምንም የማውቀው አለ ትራፊ በ10 ብር ገዝተው የሚበሉ ሰዎች አሉ። በትራፊ አቅም ሰው ወደ ላይ ያለውንም ያላለውም ሰው የጋጠውን አጥንት በ10 ብር በ5 ብር ገዝተው የሚበሉ ሰዎች አሉ። ህመም ስለ ህመም ሲነገር ወገኖቼ ህመሙን የሚያቅሰው ካልሆነ ሌላ ሰው ሊረዳቸው አይችልም። እኔ ተቸገርኩ ስትሉ የተቸገረ ሰው ችግራቸው ይገባዋል። ተራብኩ ስትሉ ተርቦ የሚያውቅ ሰው የእናንተ ራብ ይገባዋል። ተርቦ የማያውቅ ሰው ስለ ራብ ብትነግሩት ምን ይገባዋል? ስለ ኢየሱስ ክርስቶስ መከራ ብትነግረው የሚገባው ሰው አለ ወገኖቼ። ብትነግሩት የሚገባዋል። ብትነግሩት ደግሞ ላይረዳ የሚችላል። ህመም የማያውቅ ሰው አለ ወይ? አለ። ኢየሱስ ክርስቶስ በዚህ ልክ ነው ዓለምን እንደዚህ የወደደው። አዳም የነበረው የአዳምን በደል የአዳምን ካሳ ለመክፈል በዛ ደረጃ ዋጋ የከፈለው ለቀደመው ሰው ለአዳም ነው። አዳም ያዝ ነበር፣ ከአዛዥነት ወደ ታዛዥነት ነው የወረደው። ምክንያቱም አታድርግ የተባለውን በማድረግ አሁንም በዚህ ዘመን የኔና የናንተ እቺ ሀገርም ሁላችንም ያለመባረካችን ምስጢር ምንድነው? መጽሐፍ ቅዱስ መንግስቱ ወጽድቆ ዘንተወሰ መንግስቱንና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል። መጽሐፍ ቅዱስ ከፊት አድርጎ የሚለው ነገር አለ። እኛ ደግሞ ከኋላ የምናደርገውና ከፊት የምናደርገው ነገር አለ። በደንብ ከሰማችሁ ለካ ያልተባረኩት ከዚህ የተነሳ ነው። ወይ ስራዬ ወይ ጤናዬ ወይ ህይወቴ ያልተባረከው ሞገስና ክብር ያጣውት ከዚህ የተነሳ ነው ትላላችሁ እንላለን። የዓለም ረሃቧ ክርስቶስ ብቻ የጎደላት እርሱ ስለሆነ እርሱ ካልሞላው ደግሞ ሌላ የሚሞላው አካል ስለሌለ በዚህ ደረጃ ነው
የአዳምን በደል የአዳምን የዕዳ በደል ለመደምሰስ ጌታ የሰው ልጅ በምድር ላይ ቢሰማው እንኳን የማይቋቋመውን መከራ በራሱ ያሳልፈው። ይሄንንም አሳልፎ ነፍሱን በገዛ ፈቃዱ እስኪቺን ቃል በተለይ በሉ ነፍሱን በገዛ ፈቃዱ። አዎ ነፍሱን የሰጠው ክርስቶስ በገዛ ፈቃዱ ነው። ብዙ ጊዜ የመከራው ብዛት ነፍሱን ከስጋው የለየም ይመስላቸው ሰው ነፍሱን የሰጠው በገዛ ፈቃዱ ስጋውን ከነፍሱ ነፍሱን ከስጋው የለየው በገዛ ፈቃዱ ነው። ግን በጣም የሚገርመው ክብር ምስጋና ለስሙ ይሁንና የኛ ጌታ መድኃኔዓለም ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ተለይቶ ተነስቷል። ክብር ምስጋና ለስሙ ይሁንልኝ። መቃብር ክፈቱልኝ መግነዙን ደግሞ ፍቱልኝ ሳይል አልዓዛርም ቢሆን አልዓዛር የተነሳው ሰው አስነስሽ ይፈልጋል። እነ ኤልያስ እነ ኤልሳ በዓለም ያሉ ታላላቅ አበይት ነቢያት አባቶቻችን ቅዱሳን ሙት አስነስተዋል። ብዙ ድንቅ ሥራ ሰርተዋል። እና ከሞት ሰው ማስነሳትና ከሞት መነሳት ከሞት የተነሱ ሰዎች በእግዚአብሔር ስም ነው። እግዚአብሔር ስለፈቀደላቸው እና